ሰላም ጤና ይስጥልኝ። በቲዩቶሪያል ቪዲዮ ተመልሼ መጣሁ። በተለይ በእናንተ ጥያቄ መሰረት ሪያክት በምናደርግበት ሰዓት ላይ ሪያክት እያደረግን ሰዓት ላይ የቮይስ እና የቪዲዮ እና የድምጽ ሪከርድ የተደረገው ድምጽ እየተለያየብን ነውና ምን እናድርግ? ደግሞ መሀል ለመሀል ላይ ፖዝ እያደረግን ስለምናወራ እሱ ነገር እንዴት እናስተካክል ብላችሁኛል። ስለዚህ ሪያክት በምታደርጉበት ሰዓት ላይ ማስተካከል አለባችሁና እኔ ሙሉ ለሙሉ ሪያክት ስለሳደርግ እንዴት ነው ኤዲት ማድረገው የሚለውን ነገር በፍጥነት በተለይ ደግሞ ፍጥነት ኤዲት ማድረግ የምፈልጉ ሰዎች እንደሚጠቅማችሁ ስላመንኩኝ ይሄን ቪዲዮ ልሰራላችሁ አስቤያለሁ። ስለዚህ ቀጥታ ወደዛ የምንገባው እንግዲህ ካፕከት ነው የምንጠቀመው። ካፕከት ላይ የኔ ቴምፕሌት ራሱ ቻለ ቴምፕሌት አለ። ቴምፕሌት ምንድነው? ቮይሶች መግቢያዎች አሉት፣ ማስታወቂያዎች አሉት፣ ምን አሉት። ይሄ ማለት ላሳያችሁ ቴምፕሌት ላሳያችሁ። ሌላ ጊዜ ልምድ እንዲሆናችሁ ከፈለጋችሁ እዚህ ጋር እንደምታዩት ይሄ አለ። ይሄ በርን ነው። ከአንድ ደቂቃ በላይ ማስታወቂያ ብዙ ስለባልሰራ ከዛ በኋላ እዚህ ጋር ሰብስክራይብ አድርጉ ትላለች። እነኚህ ናቸው። እዚህ ጋር እንደምታዩት ስሜ ያለ እዚህ ጋር ጸጋዬ ክፍሉ የሚለው ነው። ሌላኛው ደግሞ እዚህ ጋር በቅርቡ ጎፈንድሚ አቋቁሜ ስለነበር እሱን ጎፈንድሚ የሚረዱኝ ሰዎች እንዲረዱኝ እንዳረሳው ማስታወቂያ ለማስገባት ያህል ያው እንደምትመለከቱት ነው። ስለዚህ ይሄኛው ቋሚ ነው። ድምፁ የምታውቁት በተለይ ዋና ቻናል ላይ የምታውቁት ከሆነ ድምፅ ይሄ መግቢያ ድምፅ ነው። ይሄ መግቢያ ድምፅ ነው። ስለዚህ ሁሌ የምጠቀመው ይሄን ነው ማለት ነው። ሰው እናንተም እንደዚህ ማድረግ ከፈለጋችሁ ማድረግ ትችላላችሁ። ነገር ግን እናንተ ዓላማው ይሄ ስላልሆነ ቀጥታ ያኛውን ላሳያችሁ። ይሄ ትናንትና የሰራሁትን ቪዲዮ ነው። ስለዚህ የእሱን አይነት ቪዲዮ ነው የምንሰራው። ስለዚህ ይሄኛውን ቴምፕሌቴን ደፕሊኬት አደርገውና ተመሳሳይ ቴምፕሌት እንዲሰጠኝ አድርገዋለሁ። ስለዚህ እሱን ልክፈት። ይኸው እንደምታዩት ግሪን ስክሪን አለ። ሁሉም ነገር የተሟላ ነው። እዚጋ ሰብስክራይብ አድርጉ ምትለዋ ማለት ነች። ሰብስክራይብ አድርጉ ምትለዋ ናቸው ሁሌ ያለች ማለት ነው። ስለዚህ ኢምፖርት እናደርጋለን። መጀመሪያ ኢምፖርት የምናደርገው ስክሪን ሪከርድ ያደረገውን ነው። ስክሪን ሪከርድ ያደረኩትን የተቀመጠበት ቦታ አለ ስለማውቀው። ስለዚህ ይሄኛውን አመጣዋለሁኝ። ይሄ ቪዲዮ ነው። ከዛ በተጨማሪ ከካሜራ የቀረስኩበትኝ ካሜራ አለ። የእሱን ቪዲዮ እዚህ ጋር አምጥቼዋለሁኝ። ይኸው እንደምትመለከቱት። ከዛ በተጨማሪ ምናልባት ማስታወቂያ መሰራ ከሆነ መሀል ላይ ማስታወቂያ ማስገባ ከሆነ ወይ ማስታወቂያ ማለት የኢንትሮ ማድረግ ከሆነ ትላንትና የተቀረሱት ቪዲዮ ይኸው ማርች የተቀረሱት ቪዲዮ አለ እዚህ ጋር። ይኸው እንደምታዩት ይሄን ቪዲዮ ኢምፖርት አድርገዋል። ኢምፖርት ሙሉ ለሙሉ ፎልደር ኢምፖርት እንዲያደርግ አድርገዋል ማለት። ስለዚህ አሁን ይህን ማሳየት አይደለም ዓላማው ስክሪን ሪከርድ ያደረግነውና ካሜራ ሪከርድ ያደረግነው ነገር እንዴት ነው ሲንክሮናይዝ የምናደርገው፣ መሀል ላይ ደግሞ ፖዝ እያደረግን የምናወራ ከሆነ ደግሞ እንዴት ነው እሱ የምናስተካክለው የሚለው ስለሆነ ቀጥታ እሱን ለማስተካከል ነው የምንሞክረው። መጀመሪያ የምናመጣው ሜን የሆነውን ቪዲዮችን ነው። ማስታወቂያ ግን ስለሌለው አሁን ይሄኛውን ላጥፋው፣ ምንም አይጠቅምም ለእናንተ። ስለዚህ ይሄኛውን ቀጥታ እዚህ ጋር አመጣዋለሁኝ እንደምታዩት ሰው ጀምሬዋለሁ እንደምታዩት። ግን እኔ ማውራት አልጀመርኩኝም የኮምፒውተሩን ስክሪን ሪከርድ እያስጀመርኩኝ ስለሆነ ስለዚህ ጋር የሚጀምርበት ሰላም ተነስተልኝ። ስለዚህ ትንሽ ይሄን ሰከንድ ልውሰደው። ስለዚህ ወደዚህኛ ያለው አልፈልገውም። ከዚህ በኋላ የስጀምር ያለችው ፓርት አልፈልጋትም ከጀመርኩ በኋላ ስለሆነ ማለት ነው። ስለዚህ ይሄን ለመቁረጥ ኪውን መንካት ይቻላል። እንደምታዩት ይቆርጠዋል። አሊያም ደግሞ እዚህ ጋር መታችሁ ይሄኛው ስትነኩት የማትፈልጉትን ፓርት ይቆርጥላችኋል። በዚህ ጋር ያለው የማትፈልጉት ከሆነ ይሄን ነው የምትነኩት፣ ወይ ደግሞ ደብሊው ትነካላችሁ፣ ወይ ደግሞ ኪውን ትነካላችሁ። ከዛ ይሄኛውን አደርገዋለሁኝ አንስቼ ወደፊት አመጣዋለሁኝ እንደምትመለከቱት ይኸው። ሰላም ተነስተልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካ። ስለዚህ ይህ የምትመለከቱት ጀመርኩኝ ማለት ነው። ከዛ በኋላ ቀጥታ እንደጀመርኩኝ ምግብ አድርገው ምንድነው ከለር ነው ማስተካከለው። ከለር ለማስተካከል አጀስት የሚለው ላይ ገባለሁኝ። የመጀመሪያ ስራዬ ከለር ማስተካከል ስለሆነ አጀስት ላይ ገባለሁኝ። አጀስት ላይ ከገባሁኝ በኋላ መጀመሪያ ማበራ ይሄን ነው ፕሮቴክት ስኪን ቶን የሚለው ነው። መልኬ እንዳያበላሽ የምሰጠው ቀለሞች መልኬ እንዳያበላሽ የፊቴን ቀለም እንዲጠብቅልኝ ይሄን አበራዋለሁኝ እንደምታዩት። ከዛ ቴምፕሬቸር የተወሰነ መጠን ሰጠዋለሁኝ። ከዛ ኋላ ሳቹሬሽን እንደምታዩት ደመቅ አድርገዋለሁ። ከዛ ኋላ ወርድና ሻርፕነስ ላይ እናንተ እያያችሁ ይህን ማስተካከል ትችላላችሁ። ከዛ በተጨማሪ እንደምትመለከቱ ብዙ ጊዜ የምጠቀመው ባክግራውንድ ስክሪኑ ጥቁር እንዲሆን በደንብ እንዲሆንልኝ ስለምፈልግ በደንብ እኔ ጎልቼ እንዲወጣ ስለሚፈልግ ባክግራውንዱን ብላክ ለማድረግ ሞክራለሁ። ያው እንደምትመለከቱት እንደዚህ ሆነ ማለት ነው። ያው ሰላም ተነስ። ስለዚህ ከለሩን ካስተካከልኩኝ በኋላ ምንድነው የማደርገው ይሄኛውን ወይ ደግሞ እዚህ ጋር ያለውን የስክሪን ሪከርደሩን ኦቢኤስ ስክሪን ሪከርደር ያደረኩበትን ነገር ነው የማመጣው። እዚህ ጋር እንደምታዩት በደንብ ላይ ያለባችሁ ነገር ይሄን ነው። ቮይስ እዚህ ጋር አለ። የድምፅ ሂደቱ ማየት ትችላላችሁ። ቮይስ ይሄ ሁሉ ድምፅ ካለ በኋላ ድምፅ የሌለበት ፓርት እዚኛው ላይ ነው። ይሄኛው ፓርት ምን ማለት ነው ማለት ነው ሪያክት ማድረግበት ነው። እኔ ዝም ያልኩበት ስክሪኑ ፕሌይ የሚያደርግበት ሰዓት ነው ማለት ነው። ስለዚህ እዚህ ጋር ነው ይሄኛው ፓርት የሚቆረጥ ፓርት ነው ማለት ነው። ስለዚህ ይሄኛውን ስፕሊት እናደርገዋለን። ስፕሊት ለማድረግ አንዱን ቪዲዮ ብቻ ስፕሊት ለማድረግ ከፈለጋችሁ ያው እዚህ ጋር ነው የምትመለከቱት ስፕሊት ምትላለች ወይ ደግሞ አልት እና ቢን ስትነኩ ስፕሊት ያደርግላቸዋል ማለት ነው። ስለዚህ ስፕሊት አደረግነው።
ከዛ ለምንድን ነው የማመጣው? ስክሪን ሪከርደሩን እናመጣዋለን። ስክሪን ሪከርደሩን ከቪዲዮ በላይ እናደርገዋለን እንደምትመለከቱት ማለት ነው። ታዲያ ይሄ አሁን ስክሪን ላይ ፕሌይ ያደረግነው እኔ ማወራውና እንትን አይገናኝም። እህት ድጋሚ በቲክቶክ መታ አንድ ያነሳቸው አይገናኝም። እኔ ማወራውና ስክሪኑ ስለማይገናኝ ስክሪኑና ኦዲዮ እንዴት ነው ማገናኘው የሚለውን ነገር ደግሞ በደንብ ላሳያችሁ። እንደምትመለከቱት ይሄኛው ብቻ የላይኛው ብቻ ተመለከቱት። የድምፅ የሚጀምረው እዚች አካባቢ ላይ ነው። ግን ይሄ ትንሽ የድምፅ እንጂ ትልቅ ድምፅ አይደለም። ከስክሪን የሚወጣ ድምፅ አይደለም። ከስክሪን የሚወጣው ድምፅ ወደዚህ ጋር ነው እንደምትመለከቱት። ይሄኛው ፓርት ላይ እኔ ማወራበት ድምፅ ነው፣ ምክንያቱም ከኤርፎን ስለሚወስድ እዚህ ጋር እንደምትመለከቱት። ከዚህ በኋላ ግን ትልቅ ድምፅ የሚጀምርበት ነው። እስቲ እንንካ። የኦሮሚያው ስለዚህ ልጁ የሚያወራበት ሰዓት ላይ ማለት ነው። ስለዚህ ይሄኛውን እናጠፋዋና ስፓይኮቹን በደንብ ከፍ የሚል ቦታ ላይ እናጠፋዋለን። ከዚህ በፊት ያለውን ነገር አንፈልገውም፣ እኔ ማወራበት ስለሆነ ኪቡን በመንካት እናጠፋዋለን ማለት ነው። ስለዚህ አሁን እንደምታዩት ተራርቋል። ይሄኛው ቪዲዮ ያለው እዚህ ጋር ነው፣ ይሄኛው ቪዲዮ ያለው እዚህ ጋር ነው። ስለዚህ ሁለቱም ይሄኛው ድራጋ ብቻ አይደለም ማስቀምጠው፣ ነገር ግን ራሱ አውቶማቲካሊ ሲንክ እንዲያደርግልኝ ይፈልጋሉ። ስለዚህ ይሄኛውን ሴሌክት እናደርግና ኮንትሮልን ነክተን ይሄኛውን ስናደርገው እንደምታዩት ሁለቱንም ሴሌክት ያደርግልናል። አሊያም ደግሞ ሁለቱን እንደዚህ ድራግ በማድረግ ማውዛችን ድራግ በማድረግ ሁለቱንም ሴሌክት ማድረግ እንችላለን። 4 5 ሊሆን ይችላል። 5ቱንም ሴሌክት ማድረግ እንችላለን ማለት ነው። ስለዚህ እንደዚህ ካደረግን በኋላ ቀጥታ ምንድን ነው የምናደርገው? ሲንክሮናይዝ እንዲያደርግልን ድምፁና ቪዲዮ እንዲገናኝልን ለማድረግ እንሞክራለን። ይሄን ለማድረግ የምንችለው ደግሞ ቀኝ ሁለቱንም ሴሌክት ካደረግን በኋላ እንደምታዩት ሁለቱንም ሴሌክት ካደረግን በኋላ ራይት ክሊክ እንነካና ሲንክ ቪዲዮ ኤንድ ኦዲዮ የሚላለን ሁለቱን ሲንክ እንዲያደርግልን እንጠይቀዋለን ማለት ነው። እንደ ኮምፒውተራችሁ ፍጥነት ሊወስኑ ይችላል። ይሄ ፍጥነት እንደምታዩት ሲንክ አደረገልኝ ማለት ነው። ስለዚህ ከነበርንበት ቪዲዮ ወዴት ሄደ? ወደፊት ሄደ ማለት ነው። ይኸው እንደምታዩት እዚህ ጋር መጣልን ማለት ነው። እንደምታዩት ይኸውና ድምፅ የሚጀምረው እዚህ ጋር ነው አለ የኦሮሚያው ክልል ፕሬዝዳንት አቶ ሽመልስ አብዲሳ። ስለዚህ እኔ ከስር እያወራሁኝ አይደለም፣ ሰውየው ግን እያወራ ነው። ይቺ ፓርት አለች፣ ይችኛውን ፓርት መቁረጥ እንችላለን ማለት ነው። ታዲያ እንደምታዩት አሁን የኔ ቪዲዮ የለም፣ ተደብቋል። ምንድነው የማደርገው? ብዙን ጊዜ ላይ ይሄኛው 9:16 የሚባለው የቲክቶክ አቀራረጽ ስለሆነ ቪዲዮ ላይ እመለሳለሁኝ። እዚህ ጋር ከላይ ማለት ነው ቪዲዮ ላይ እመለሳለሁኝ። ከዛ በኋላ ማስክ የሚል አለ እዚህ ጋር። ማስክ ላይ ስነካው ምርጫዎች ያመጣልኛል። ስለዚህ አድ ማስክ እለዋለሁኝ። አድ ማስክ ባይ ዲፎልት ሬክታንግል ነው ያመጣልን። ነገር ግን እዚህ ጋር ግን ፊልም ስትሪፕ የሚለውን ስነካው ወደ ጎን ያመጣልናል። እዚች ጋር የምትታይ ከሆነ አላውቅም፣ ይቺ ነገር አለች፣ ማዞሪያ ነች። ስለዚህ ይህን ስንዞረው እንደምታዩት ያዞርልናል ማለት ነው። ከዛ በኋላ ወደዚህ እናስጠጋዋለን። የተወሰነ መጠን ባላንስ እንዲሆንልን ለማድረግ እንሞክራለን። ይኸው እንደምታዩት እዚህ ጋር ያለው ጥቁር ጠፋ ማለት ነው። ስለዚህ በደንብ የምትለዩልኝ ነገር የኔ አቀማመጥ ይወስነዋል። አሁን ለምሳሌ የኔ ፊት ወደዚህ ስለዞረ ይሄ ቪዲዮ መሆን ያለበት ወደ ቤዚክ እንመለስና ይሄን ቪዲዮ ወዴት እናደርገዋለን? ወደዚህ እናመጣዋለን። ነገር ግን ፊቴ ግን ወደዚህኛው አቅጣጫ ዞረ ቢሆን ኖሮ ግን ይሄኛው ቪዲዮ ወዴት ነው የምናመጣው? እዚህ ጋር እናመጣዋለን ማለት ነው። ከዚህ ጋር ልጅዋን ጥቁር ምንድን ነው የምናደርጋት? ተመልሰን ማስክ ላይ እንመጣና እናጠፋታለን ማለት ነው። ስለዚህ አሁን ግን ይሄኛውን ነው የምንፈልገው። እንመለስ፣ እዚህ ጋር እናመጣና እንከተዋለን ማለት ነው። ስለዚህ የኔ ቪዲዮ አለ። ስለዚህ አሁን ሪያክት ማድረግ ምቹ ነው። የኦሮሚያው ክልል ግን እንደምታዩት ግን የኔ ቪዲዮ ግን ወደ ውስጥ ገብቶ እኔ የምታይበት ደረጃ አይደለም፣ ስፔስ በጣም ብዙ ኖረ ማለት ነው። ስለዚህ ይሄን ለማጥፋት ምድረ ብዙ ጊዜ የምጠቀሙ ለፍጥነት እንዲያመቸኝ ይሄኛውን ቪዲዮ ዱፕሊኬት ማድረግ የሚሆን ዱፕሊኬት የምናደርገው እንደ ሞባይል ላይ እንዳለው አይደለም። ዱፕሊኬት የምናደርገው አልትን ነካና የስለኛውን ቪዲዮ ከነካም በኋላ አልትን ነክተን ይሄኛውን ወደ ላይ ድራግ ማድረግ ነው የሚጠበቅበት። ድራግ ስናደርገው እንደምታዩት ሁለት ሆነ ማለት ነው። አልትን ተጭነን አንድን ቪዲዮ ወደ ላይ ድራግ ስናደርገው ዱፕሊኬት ያደርግልናል፣ ሁለት ቪዲዮ እንዲሆን ያደርግልናል። ይሄው እንደምታዩት ሆነ ማለት ነው። ስለዚህ የስለኛ ያለው ቤዝ እኔ እንዳወራበት ይሆናል፣ ያኛው ያለው ደግሞ ከጎን ሆኜ ሪያክት ማድረግበት ይሆናል ማለት ነው። ስለዚህ የስለኛውን ቪዲዮ ለጊዜው ስለማልፈልገው እንደምታዩት እዚህ ጋር ሃይድ ትራክ የምትላለች የአይኗን ምልክት ስነካት የስለኛውን ቪዲዮ ያጠፋልናል። ስለዚህ አንፈልገውም ለጊዜው ማለት ነው። ኦሮሚያው ክልል ፕሬዝዳንት አቶ ሽመልስ አብዲሳ ሪያክት ያደረኩ ያለሁት። ስለዚህ ግን ይሄኛው ምንድነው እንሰበስበዋለን። ኮንትሮል ፕላስ የማውዟን ድራግ የምትደረግበትን እየተጠቀምኩ ያለሁትን እሱን ለማድረግ አሊያም ደግሞ እዚህ ጋር እንደምታዩት ይሄኛውን ስንነካው ሰብሰብ ያደርግልናል፣ ወጣ ገባ እንዲል ያደርግልናል። ኦኬ። ከዛ በኋላ ይሄኛው የምንፈልገው ልጁ የሚያወራበት የሚያልቀው የቱ ጋር ነው? ይሄ ልጅ የሚያወራበት ጋር የሚያልቀው ስንል እንደምታዩት እዚህ ጋር ይሄኛው በደንብ ቮይስ አለው፣ ይሄኛው ቮይስ የለውም። ስለዚህ እንከተለዋለን። ይሄኛው ለበኋላ የሚጠቅማቸው በደንብ አሳያቸዋለሁ። እንደምታዩት እስከዚህ ድረስ ብንሄድ ይህ ወንድማችን እያወራን ያለው የእኔ ወሬ እዚህ ጋር ይጀምራል። እስካሁን ዝም ብዬ እዚህ ጋር ይጀምራል። ስለዚህ ይሄኛውን እንዴቱ ጋር የምናወጣው እዚህ ጋር ሄደን እንመጣለን ማለት ነው። ስለዚህ እዚህ ቦታ ላይ
የኔ ወሬ የሚጀምርበት ተመልከቱ። እንደሰማችሁት ነው። በነገራችን ላይ ብዙም እንደዚህ ያለው ስለዚህ አያችሁ አይደል? ስለዚህ ይሄኛው አልቆ እኔ ወሬ ጀምሬያለሁ። ታዲያ እዚህ ጋር የጀመርኩት ይሄኛውን ነገር መቁረጥ ይኖርብኛል። እንዴት ነው የምቆርጠው? አንደኛ ነገር ሙሉ ለሙሉ ማርክ አድርጋችሁ ስፕሊት ማድረግ ትችላላችሁ እዚህ ጋር። አሊያም ደግሞ እናንተ ሾርት ከት ፈጥራችሁለት እኔ እንደማደርገው ኮንትሮል ፕላስ ኤክስ አድርገው እንደምታዩት ሁሉንም ይቆርጥልኛል ማለት ነው። ይሄን ለማስተካከል ሜኑ ላይ ትገባላችሁ። ከሜኑ ላይ ሄልፕ የሚላለ ሄልፕ ላይ ሾርት ከት የሚላለ እዚህ ጋር ስፕሊት ኦል እና ስፕሊት የሚላለ ስፕሊት ብቻውን ከሆነ አልት ቢ ነው የምንጠቀመው። ስፕሊት ኦል ከሆነ ግን ኮንትሮል ኤክስ ነው የምንጠቀመው። እናንተ የፈለጋችሁ የሚመቻችሁን ነገር መጠቀም ትችላላችሁ። እንደምታዩት ከመረጥኩኝ በኋላ እዚህ ጋር እንደምታዩት አንዳንድ ቦታ ላይ ድምጾች አሉ። አንዳንዴ የወንበሩ ድምጽ ሊሆን ይችላል፣ ህፃናት ስላሉ የህፃናት ድምጽ ሊሆን ይችላል፣ ወይ ደግሞ ከውጭ የሚገባ ድምጽ ሊሆን ይችላል ቀን ላይ ስለምቀረጽ። ስለዚህ ይሄኛው ምን አደርገዋለሁኝ እዚህ ጋር እንደምታዩት ይሄኛው ማውዝ ከርሰሩ ሲለወጥ ታዩታላችሁ። ታያችሁ አይደል? ስለዚህ ይሄኛውን ድምጹን 0 እናደርገዋለን ማለት ነው፣ ምንም ስለማይጠቅም። አሊያም ደግሞ እንመልሰውና ባክ እናደርገውና ይሄኛውን ቪዲዮ ሴሌክት ካደረግን በኋላ ኦዲዮ ላይ እንመጣለን። ኦዲዮ ላይ ከመጣን በኋላ እንደምታዩት ቮሊዩም ይላል። ቮሊዩምን 0 ማስገባት ይቻላል ማለት ነው። 0 ማስገባት ይቻላል ማለት ነው። ስለዚህ 0 እናስገባዋለን። እንደምታዩት የለውም። ይሄኛው ቪዲዮ ከስር ያለው ቪዲዮ ምንም አይጠቅመንም፣ ምክንያቱም ሪአክት እያደረግን ስለሆነ ማለት ነው። ከዛ በፊት ግን አንድ ነገር ላሳያችሁ። ብዙ ጊዜ አይታችሁኝ ከሆነ ይሄኛው ድብቅ ያለ ነው አይደለም የሚሆነው። ስለዚህ እንመልሰውና ላሳያችሁ። ይሄኛው አሁን ስፕሊት አልተደረገም። ስለዚህ ይሄኛው ማርክ አደረገውና የኔን ቪዲዮ ማርክ አደረገውና እዚህ ጋር እንደምታዩት ስኬሏን ትንሽ ከፍ እናደርጋታለን። ጎላ ሞላ እንዲል አድርገዋል። ስፔሱ ባዶ አለመሆኑ ምንድነው የሰውን አቴንሽን በደንብ አድርጎ ሌላ ቦታ እንዳይባክን ያደርገዋል። ወይ ቪዲዮ ላይ ወይ ደግሞ እኔ ላይ ብቻ አቴንሽን ይሆናል ማለት። ከዛ ውጭ ግን ባዶ የምታደርጉት ከሆነ ክብ የምታደርጉት ከሆነ ብዙ ስፔሱ ሰውን ሀሳቡ ሌላ ነገር ላይ እንዲዘናጋ ያደርገዋል። እንደዛ እንዳይሆን ይህን ታደርጉታላችሁ። ከዛ ሀል ትመርጡና እዚህ ጋር ስፕሊት እና ኤክስን እናደርጋለን። እናንተ ሴሌክት ባደረጋችሁበት ሙሉ ለሙሉ ስፕሊት እናደርገዋለን። ከዛ ላይ ቮይሱ ምንም አይጠቅመንም እንዳለ እናጠፋዋለን። ይሄኛውን ፓርት ዲሌት እናደርገዋለን። ከዛ በኋላ እኔ ማወራበትን ተመልከቱ። እንደሰማችሁት ነው። በነገራችን ላይ ብዙም እንደዚህ ያለው የሚያስተያይ ሰው አጥሎ መገሌ ታመመ ወይ ደግሞ ገሌ ሞተ ሲባል፣ ስለዚህ እኔ ማወራበት ነው። ቪዲዮ እዚህ ጋር የለም ማለት ቆሟል፣ አልጀመረልንም። ስለዚህ ይሄኛው የኔ ቪዲዮ የቱ ጋር ነው ማወራት ማቆም የሚለውን ነገር ታዩታላችሁ። እዚህ ጋር ይሄ ፓርት ላይ እኔ ማወራት ማቆምበት ክፍል ነው። ስለዚህ ይሄኛውን አመጣውና እዚህ ጋር አረቀዋለሁኝ ማለት ነው። እስቲ የስፖርት ጋዜጠኛው ጋር እንጣ። ስለዚህ አሁን ሪአክት ማድረግበት ሰዓት ላይ ፕሌይ ለዋለሁኝ የላኛው ይጀምራል። ስለዚህ ጋር ስፕሊት አደርገዋለሁ። ስፕሊት አደረገው ይሄኛውና ይሄኛው እንትን አያስፈልገኝም። ስለዚህ ይሄኛውን አጠፋዋለሁ፣ ይሄኛውን አጠፋዋለሁ። እስቲ ምንድን ተፈጠረ? እዚህ ጋር እንምጣና ይሄኛው ሃይድ ያደረገው ትራክ እስቲ እናብራና እንመልከተው። ኢብሲ ቃመ ሞቱማቲን ኬነሜ ኢንጂሩ እንደሰማችሁ አያችሁ አይደል? ስለዚህ ይሄ አሁን እኔ ማወራበት ሰዓት ላይ ማለት ነው። በነገራችን ላይ ብዙም እንደዚህ ያለው እኔ ማወራበትና ይሄኛውን እንዳያችሁ ይታያል። እዚህ ጋር የምታዩት ቪዲዮ ትልቅ ነው። እዚህ ጋር ሲመጣ ግን ቪዲዮ ኖርማል ሆኖ ይታያል ማለት ነው፣ ሙሉ ሆኖ ይታያል። በነገራችን ላይ ብዙም እንደዚህ ያለው የሚያስተያይ ሰው አጥሎ የስፖርት ጋዜጠኛው ጋር እንጣ። አያችሁ አይደል? ስለዚህ ይሄኛውን ሃይድ እናደርገው። ሚዲያ ካውንስል ለምን የማንቸስተር ዩናይትድ ወይም የኦርቶዶክስ እምነት ተከታይ ያላትን ባለቤት አገባለሁ ብለህ በቀጥታ ስርጭት ተናገርክ በሚል አሁን የእናንተ ብዙ ጥያቄ ምንድነው መሀል ላይ ፖዝ እያደረግን እንዴት ነው የምንቀጥለው የሚለው ነገር። አሁን እዚህ ጋር እንደምታዩት ይሄ አለ። ከዛ በኋላ እዚህ ጋር ፖዝ ማድረግበትና ማወራበት ሰዓት ላይ ነው። ስለዚህ እንዴት ነው የማደርገው? ሁለቱን ምክንያቱም ፖዝ አድርጌ ድጋሚ ደግሞ እቀጥላለሁ። ድጋሚ ቪዲዮ ይቀጥላል። ከዛ ላይ እንደምታዩት ቪዲዮ ይቀጥላል። ኦኬ። ስለዚህ ፓውዝ እያደረግን ታወሩ ከሆነ ትመጡና እናንተ ማውራት የጀመራችሁበት ቦታ ትለዩታላችሁ። ስርጭት ተናገርክ በሚል ይሄኛው ፖዝ ሆነ። ስለዚህ ስፕሊት እናደርገዋለን ተመልሰን። ይሄኛው ምንም አይጠቅመንም፣ አላወራንበትም። የስረኛው እናጠፋዋለን። ያው እዚህ ጋር እንደምታዩት አሁን ይሄ እኔ ማወራበት ነው። በሬዲዮ አያችሁ ከሆነ ታዲያ የኔ ቪዲዮ ፎቶ ቪዲዮ ይገብታል። ስለዚህ እነካውና ይሄኛው ወደዚህኛው እናወጣዋለን። ከፈለጋችሁ ይሄኛውን ጎላ ማድረግ ትችላላችሁ። ነው ጎላ ማድረግ ትችላላችሁ፣ ሰው እንዲያነብላችሁ። ከዚህ የተቆረጠው ቦታ ላይ በኋላ መመለስ ስለምንችል ማለት ነው። ስለዚህ ያው እንደምትመለከቱት ነው። ስለዚህ ይሄ እያነበብኩኝ ነው። እንደምታዩት እያነበብኩኝ ነው። ተመልሼ ወደ ቪዲዮ እገባለሁኝ አሁን ክስ ከሶኛል። ስለዚህ እዚህ ጋር ሲደርስ እኔ አቁሜ ቪዲዮ ፕሌይ ነው ማለት ነው። ስለዚህ እዚህ ጋር ስፕሊት እናደርገዋለን። የላኛውን ድምፅ ይሄኛውን ድምፅ እኔ ያነበብኩበት ስለሆነ ከኤርፎን የሚመጣ ድምፅ ብዙም ጥራት ስለሌለው እናጠፋዋለን። ይሄኛውን እንደልተዋለን። ኦኬ። ትንሽ መለስ ብለን ቼክ እናድርገው። እንደምታዩት ባለቤት አገባለሁ ብለህ በቀጥታ ስርጭት ተናገርክ በሚል ያው እዚህ ጋር እንደምታዩት ያው እዚህ ጋር ነገር በሬዲዮ ጣቢያ። ስለዚህ ይሄኛው አለ። ከዛ በኋላ ቪዲዮ ቀጠለ ማለት ነው።
ክስ ከሱኛል። ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ኦኬ። ከዛ በኋላ ያወራል። ከዛ በኋላ ሌላ ሰውም ይቀጥላል። እንደዚህ ይላል። ከዛ በኋላ ሌላ ቦታ ደግሞ ላሳያችሁ። ተከታታይ ፖዝ ማድረግበት ላሳያችሁ። ከዛ እንደምታዩት ምንም ማወራበት ፓርት የለውም። ስለዚህ ይሄድና ማወራበት ፓርት ላይ ስድረስ እዚህ ጋር ስድረስ ያውላችሁ አቆመዋለሁኝ። ከዛ በኋላ ስፕሊት አደርገዋለሁ። ይሄኛውን ድምፅ ምንም የለውም። የወንበር ድምፅ ወይ ደግሞ የሰዎች ድምፅ ወይ ደግሞ የህፃን ድምፅ ነው። ስለዚህ ይሄኛውን አጠፋዋለሁ፣ የስረኛውን እደልተዋለሁ። ከዚህ በኋላ የስረኛው ያስፈልገኛል። በእርግጥ ጋዜጠኛውን አላውቀውም ገና ዛሬ እየመጣልኝ ይሄኛውን መመለስ ይቻላችሁ። በጣም ከወጣባችሁ እንደዚህ መመለስ ይቻላችሁ። የእናንተ ምርጫ ነው። ቀስ ያላችሁ ማስተካከል ይቻላችሁ። እንደሚመቻችሁ ማድረግ ይቻላችሁ። ስክሪን መቆጣጠር የምትችሉት እናንተ ስለሆናችሁ። ከዛ በኋላ እንደዚህ ካወራን በኋላ እዚህ ጋር ስንደርስ ተከታታይ ብዙ መቋርጥበት አለ። ይሄኛውን እናጠፋዋለን። ታያችኋል። ይሄኛው ፓርት እዚህኛው ወንበር በጣም ይበዛል። ከዛ እዚህ ጋር አወራለሁኝ። ከዛ በኋላ እዚህ ጋር ዝም ብላለሁኝ። ተመልሼ እዚህ ጋር አወራለሁኝ። ይሄ ቪዲዮ ተመሳሳይ ቪዲዮ ላይ ያለው ማለት ነው። አወራለሁኝ፣ ድጋሚ ሌላ ይቀጥላል። እንደዚህ እያልን እንቀጥላለን ማለት ነው። እንደዚህ የምናደርግበት ሰዓት ላይ እንደምታዩት እዚህ ጋር መጣና ዙም አደርገዋለሁ። እንደኳቸው ስክሮል በማድረግ ወይ ደግሞ እዚህ ጋር በመንካት ስክሮል ማለት ይቻላል። እንደዚህ ስለሆኑ ስለዚህ ጋር ሀሳብ ሊሰጥ ነው። ስለዚህ ስፕሊት እናደርገዋለን። የስለኛው ምንም አያደርግልንም ለጊዜው። ይሄኛውን ቪዲዮና ድምፁን እናጠፋለን። ከዛ በኋላ መጽሐፋቸውን ለማስመረቅ ሀብቴ ድንግልን ለማስመረቅ ሚሊኒየም አዳራሽ እየገቡ ነበረ። ሰዓት ላይ ነበረ ፎቶቸው ቪዲዮቸው። ስለዚህ ብቻ ሀሳብ ስለሰጠውኝ የትኛዋን ስፕሊት እናደርጋትና የትኛዋን ፓርት ድምፅ የኤርፎን ድምፅ ስለሆነ ስለሚንዳይረብሽ ድምፁ እንዳያበላሽ እናጠፋዋለን። የስለኛውን እንደልተዋለን። ተከታይ አፍርተዋል ማለት ነው። ተመሳሳይ ስራ የምንሰራው ማለት ነው። ስለዚህ ይሄ ሁሉ ከሰማቸው በኋላ እዚህ ጋር መተን ፖዝ አደረግነው፣ እናጠፋዋለን። ይሄኛውን እንደልታለን። ስለዚህ ብዙ ስራ የሚጠበቅባቸው በተለይ ብዙ ካወራችሁ እንደዚህ አይነት ስራዎች ተከታታይ መቆራረጥ ይጠበቅባቸዋል። እንደምታዩት እኔ ብዙ ያወራበትን እስከዚህ ድረስ አውርቻለሁኝ። እንቆርጠዋለን ማለት ነው። ስለዚህ ይሄና ይሄ እኔ ቁጭ እያወራሁበት ስለሆነ ያን ያህል አያስፈልግም። ከዛ ሌላ ይገባል። እንደዚህ እያደረግን ይጠበቃል። እንደምታዩት እኔ የማላወራበት ቦታ ላይ ስለዚህ ማውራት የምጀምረው እዚህ ጋር ነው። እንደዚህ እያደረግን እንቀጥላለን። ከዛ ስንጨርስ ኤክስፖርት እናደርጋለን። ሌላ ኤዲቲንግ ስራ የምንሰራበት የምንጨምርበት ነገር ካለ እንጨምራለን። ጽሁፍ የምንጨምርበት ከሆነ እንጨምራለን። ሌላ ጥያቄ ካላችሁ ግን መልሳለን። ከዛ በኋላ የሚቀጥለው ኤክስፖርት ማድረግ የሚጠበቅብን። ኤክስፖርት ከማድረጋቸው በፊት ግን ይሄኛው ከስራ ያለው መቼም ቢሆን ሃይድ ማድረጋቸው አትርሱ። ልጨርስላችሁ ይሄን አንዴ። እዚህ ጋር መጣን። ስለዚህ ይሄኛው እኔ አላወራሁበትም። ይሄኛውን አጠፋዋለሁ፣ እንደልታለን። ዙም እናደርገው። እዚህ ጋር ይሄና ይሄ ምንም አያደርግም። ሪአክት አደረገበት ይሄ ነው። እንደምታዩት በጣም ድምፅ አለ እዚህ ጋር። ላሳያችሁ፣ ቆይ ምን አይነት ድምፆች እንዳሉ። ድምፆች አሉ አይደል? ይሄ ከውጭ የሚመጣ የህፃናት ጨዋታ ምናምን ነገር ሊሆን ይችላል። ውጭ የሚጫወቱ ሰዎች ስላሉ አሁንም ኮንስትራክሽን የሚሰሩ ሰዎች አሉ። ስለዚህ ይሄ ድምፆች አሁን እንደምታዩት ቶሎ ብለው ፕሪቪዝ ማጥፋት ግዴታ ነው። ስለዚህ እዚህ ጋር እንደርስና እዚህ ይሄኛውን ስፕሊት እናደርገዋለን። ይሄኛውን ድምፅ አያስፈልግም፣ እንደ ህፃናት ድምፅ ስለሆነ እናጠፋዋለን፣ እንደልታለን። እንደምትመለከቱት ይሄኛውን ጨረስን። እኔ ብቻ ያወራሁበት ነው። ስለዚህ ይሄ ሁለቱ አያስፈልገን። ከዛ በኋላ የስረኛውን እናበራዋለን ማለት ነው። በጣም ነበር ባለፈው ሰምታችሁ መኪና ውስጥ ነው የሚያ ሰላም እግዚአብሔር ከእናንተ ጋር ይሁን ሸቆይ። ከዛ በኋላ ይሄኛው ፓርት አያስፈልገንም። በዚህ ጋር ያለው shift ፋይል እንደልታለን ወይ ደግሞ W በመንካት እናጠፋዋለን። አሊያም ደግሞ እዚህ ጋር እቺኛውን በመንካት እንደልታለን። የስረኛው ባክግራውንድ አያስፈልገንም። እዚህ ጋር ይሄ ጎፈንድሚ ረጅም ስለሆነ ይሄኛውንም እንቆርጠዋለን፣ እናጠፋዋለን። የማያደርግልንም የቀረን ነገር ምንድነው? እዚች ጋር ድንገት የ40 ደቂቃ ቪዲዮ ከሰራሁ አሰብኩኝና ቴምፕሌት ያዘጋጁት እንደዛ ስለሆነ ይሄኛው ሁለቱን እናጠፋቸዋለን። እናንተ ጋር ላይኖርባችሁ ይችላል። ስለዚህ እዚህ ጋር ጨረስኩኝ ማለት ነው። እንደምትመለከቱት እዚህ ጋር ሪአክት ያደረኩበት ቪዲዮ በጣም ወጣ ካለ መልሰዋለን። ከዛ ኋላ እዚህ ጋር የማወራበት ፓርት አለ። እዚህ ጋር አሁን ለምሳሌ አንዳንዴ የእነሱ ድምፅ ሊያንስ ይችላል። እንደምታዩት የእሷ ድምፅ አሁን የነፃነት እህት ነች። ድምፁ በጣም አነስተኛ ነው። ስለዚህ የተወሰነ መጠን ጨመር ለማድረግ እንሞክራለን። በተለይ ብዙ ቀይ ባይኖሩ ጥሩ ነው። እኛ ያሳደገችን እናታችን። ስለዚህ እዚህ ጋር እንደምትመለከቱት መምህሩ ስብከት የሚሰብክበት በጣም ድምፅ ከፍ ያለ ድምፅ ያለው። ከፈለጋችሁ ማስተካከል ከፈለጋችሁ ይሄኛውን ቀነስ ማድረግ ትችላላችሁ። እንደምታዩት አንዳንዴ ታዲያ አሁን እንደምታዩት እዚህ ጋር ያላችሁ ተመልከቱት። ክላሲካል አለው። እግራችሁን የምናስተምራችሁ
የምነግራችሁን ቃል እንኳን አንኖርበትም። ሰው ብዙ ጊዜ አንዳንድ ክላሲካሎች ኮፒራይት ሊኖራቸው ይችላል። ስለዚህ ኮፒራይት እንዳይኖራቸው ምንድነው የምናደርገው? ማፈልጋቸው መዝሙሮች ሊሆኑ ስለሚችሉ መዝሙሩን ከውስጡ ለማውጣት ይሄኛውን ቪዲዮውን ይሄ ስክሪን ሪከርደሩ ክሊክ እናደርገውና ራይት ክሊክ እናደርጋለን። ከዛ ኋላ እዚህ ጋር ሴፓሬት ኦዲዮ የሚላል። ስለዚህ ሴፓሬት ኦዲዮ ላይ ቮካሉንና የሰውየውን ድምፅና ማጀቢያውን እንዲለይልን እናደርገዋለን። በነገራችን ላይ ይሄ ጄኔሬት የሚያደርገው እንደ ኢንተርኔታችሁ ፍጥነትና እንደ ኮምፒውተራችሁ ፍጥነት ሊወስነው ይችላል። በጣም ፈጣን ከሆነ ቶሎ ሊያጠፋው ይችላል። ወይ ደግሞ የቪዲዮ ሪከርደሩ ስክሪን ሪከርደር ያደረገበት ለምሳሌ የመምህር ተስፋዬ መቆያ ድምፅ 7 ደቂቃ ነው። በ7 ደቂቃ ውስጥ ነው እንግዲህ ድምፁንና ክላሲካሉን ለይቶ የሚያስቀርልን። ስለዚህ በዚህ ምክንያት የተለያየ አውትፑት ሊኖሩ ይችላል። እሱንም ኮንሲደር አድርጉት። እንግዲህ ኦዲዮ ሴፓሬት እያደረገ ሌላ ስራ መስራት አትችሉም። ይሄኛውን ሌላ ስራ መስራት አትችሉም። ተነካችሁት ካንስል ነው የሚሆንባችሁ። ስለዚህ ጠብቁታላችሁ፣ ሴፓሬት እስከሚያደርስ ጠብቁታላችሁ። ስለዚህ አፍጥኜ እንትን እላለሁ ቆርጠዋለሁ ማለት ነው። ስለዚህ እንደምትመለከቱት እዚህ ጋር ያለው የመምህሩ ድምፅ ነው። ከላይ ያለው ደግሞ የሚሆነው ደግሞ የክላሲካል ማጀቢያው ነው። እዚህ ጋር ነው 33 ዓመት ወንጌል ሲሰብክ ክላሲካል አለ አይደል? ስለዚህ እሱን እናጠፋዋለን ማለት ነው። እዚህ ጋር ዛሬ እኛ የምንነግራችሁን የምናስተምራችሁን ቃል እንኳን አንኖርበትም። ይሄ ክላሲካሉ እንደሙሉ ጠፋ ማለት ነው። ስሙት፣ እንደምታዩት ክላሲካሉ በዘመን ከንቱ ውዳሴ አይፈልግም ነበር። ይሄ ክላሲካል ከኋላ ማጀቢያው ነበረ። እግዚአብሔር አሁን ክላሲካሉ የለም ማለት ነው። ስለዚህ እንደምታዩት ክላሲካሉ ጠፍቷል። ፖዝ እያደረግን መሀል ላይ የምናወራባቸው ነገሮችን አይተናቸዋል። ደግሞ ሪያክት የምናደርግበትንም አይተነዋል። ጥያቄ ካላችሁ አሁንም ቢሆን ኮሜንት አምጡ። ከዛ በኋላ ኤክስፖርት ነው የምናደርገው ማለት ነው። ያው ኤክስፖርት ማድረግ እንችላለን ማለት ነው። ፎርኬ የሚጠቀሙ ፎርኬውን እንጭነዋለን ማለት ነው። ሀሳብ፣ ጥያቄ፣ አስተያየት ካላችሁ ግን በኮሜንት ላይ አሳውቁኝ። ከዚህ በኋላ የተወሰነ መጠን ለመርዳት እሞክራለሁ። ጊዜ ይኖረኛል ብዬ ተስፋ አድርጋለሁ። ቸር ቆዩ።